እሺ የኤሌክትሪክ መኪና ኢትዮጵያ ውስጥ ውድ ነው ወይስ አይደለም? ውድ ነው ወይስ አይደለም የሚለውን በቀጥታ ከመመለሴ በፊት አንድን መኪና ውድ ነው ወይስ አይደለም ለማለት የሚያበቁ ዝርዝር ምክንያቶችን እንመልከት። አንድ መኪና ስትገዙ ሁለት አይነት ወጪ ነው ያለባችሁ። አንደኛው የፐርቼዝ ኮስት ነው፣ ሌላኛው ደግሞ ላይፍ ታይም ኮስት የምንለው ወጪ ነው ያለባችሁ መኪና ስትይዙ ማለት ነው። ፐርቼዝ ኮስት ምንድነው? አስመጪዎች ያስመጡበትን የገዙበትን የሺፒንግ ታክስ እና ፕሮፊት ማርጅን ጨምረው የሚያስከፍሏችሁና እናንተ መኪናውን ኦውን ለማድረግ የምትከፍሉት ዋጋ ነው። ሁለተኛው ደግሞ ላይፍ ታይም ኮስት ብለን እንጠራዋለን። ላይፍ ታይም ኮስት ምንድነው? አንድ መኪና ከእናንተ ጋር በሚኖርበት ቆይታ የሚያስወጣችሁ ወጪ ምን ይመስላል የሚለውን ማየት አስፈላጊ ነው። ያ ከጥገና ጋር ከሚጠቀመው ነዳጅ ከሆነ ከነዳጅ፣ ኤሌክትሪክ ከሆነ ከቻርጂንግ ኮስት፣ ሜንተናንስ ኮስት፣ ሰርቪስ ኮስት፣ የሚለዋወጡ ኮምፖነንቶች የምትገዙበት እና ተያያዥ ነገሮችን ደምራችሁ within the next 5 to 10 years ይህ መኪና ምን ያክል ያስወጣኛል የሚለው እሱ ላይፍ ታይም ኮስት ይባላል። እና ይሄ ከዋጋ ጋር ቀጥተኛ ግንኙነት ያለው ነገር ስለሆነ ማየት ተገቢ ነው ማለት ነው።